ሰላም የኢትዮጵያ ቤተሰቦች እንደምናችሁ ሰላም ናችሁ? በያላችሁበት ሰላምና ጤና እመኝላችኋለሁ። በዛሬው ቪዲዮ የማቀርብላችሁ የድንብላል ፍሬን የጤና ጥቅሞችን ነው። እስከዛሬ እንግዲህ ለረጅም ጊዜ ይህንን ዩቲዩብ ነው ሳላቀርብበት ቆይቻለሁ በተለያዩ ምክንያቶች። ይህም በስራ ጫና ምክንያት ስለሆነ ከወዲሁ ይቅርታ ጠይቃለሁ። በዛሬው ዕለት እንግዲህ በማቀርበው የድንብላል ፍሬ የጤና ጥቅሞች ላይ ይህንን ቪዲዮ እስከ መጨረሻው ሰብስክራይብ፣ ሼር፣ ኮሜንት እና ላይክ እያደረጋችሁ እንድትከታተሉ ጋብዛችኋለሁ። አሁን ወደ ዋናው ርዕሴ ድንብላል እንግዲህ በምግብ መፈጨት ስራ ሂደት ውስጥ ከፍተኛ ጠቀሜታ ያለው ነው። ድንብላል በምግባችን ውስጥ የሚገኝ ተራ ቅመም ሳይሆን ለጤናችን እጅግ የላቀ ጠቀሜታ ያለው የተፈጥሮ ፋርማሲ ተብሎ የሚጠራ ነው። ለብዙ ሺህ ዓመታት በጥንታዊ ግብጽ፣ ግሪክ እና በታዋቂው የህንድ አዩርቬዳ ሕክምና ውስጥ የምግብ መፈጨትን ለማሻሻል፣ የደም ስኳርን መጠንን ለማስተካከል እና የልብ ጤንነትን ለመጠበቅ ሲያገለግል ቆየ። እስካሁን ድረስ ደግሞ በሳይንሳዊ ግኝቶች ብዙ ጤና ጥቅሞቹ የተረጋገጠ የመጣለት አንድ የተክል ዘር ነው ማለት ነው። እንደሚከተለው ዋና ዋና ነጥቦችን አቀርብላችኋለሁ። በምዕራፍ 1 ስለ ድንብላል ፍሬ ታሪካዊ አመጣጥ፣ በባህላዊ ሕክምና ውስጥ ስላለው ቦታና ስለ ዋና ዋናዎቹ ንቁ የኬሚካል ውህዶች ዝርዝር አቀርብላችኋለሁ። በምዕራፍ 2 ውስጥ የድንብላል ፍሬ በምግብ መፈጨት ሂደት፣ በሆድ መነፋት፣ በጋዝ እና በጨጓራ ህመም ማስታገሻ ላይ ስላለው ከፍተኛ ጥቅም ዘረዝርላችኋለሁ። በምዕራፍ 3 ደግሞ ድንብላል የደም ውስጥ ስኳርን በመቀነስ የኮሌስትሮል መጠንን በማስተካከልና የደም ግፊትን በመቆጣጠር ረገድ ስላለው ሚና አቀርብላችኋለሁ። በምዕራፍ 4 ደግሞ የድንብላል ፍሬ ለአእምሮ ንቃትና ጭንቀት ቅነሳ፣ ለቆዳ ጤንነት እንዲሁም በቤት ውስጥ አዘገጃጀቱን ቀለል ባለ መንገድ ያቀርብላችኋለሁ ማለት ነው። እንግዲህ አሁን ወደ ዋናው ቪዲዮ እንሄዳለን። ድንብላል በሳይንሳዊ ስሙ ኮሪያንደረም ሳቲቨም በመባል የሚታወቅ ሲሆን ከሰው ልጅ ታሪክ ጋር የተሻገረ ዘመናትን የመጣ ነው። በምግብ መፈጨትና በመድኃኒትነት በሰፊው ጥቅም ላይ የዋለ እጽዋት ነው። የድንብላል ፍሬዎች በተለይም በኢትዮጵያ ባህላዊ ምግቦች ውስጥ ለምሳሌ በበርበሬ በሽሮ ዝግጅት ውስጥ የሚካተትና እንደ ታላቅ ሚና የሚጫወት ነው። ከጣዕማቸውም ባሻገር እጅግ በጣም አስደናቂ የሆኑ የሕክምናና የጤና እሴቶችን አፍነው የያዙ ናቸው። እነዚህ የድንብላል ፍሬዎች ታሪካዊ ሰነዶች እንደሚያሳዩት ድንብላል በጥንታዊ ግብጽ፣ በግሪክ እና በሮማውያን ስልጣኔዎች ውስጥ እንደ መድኃኒትነት በሰፊው ጥቅም ላይ ይውል ነበረ። በጥንታዊ ግብጽ መቃብሮች ውስጥ የደረቁ የድንብላል ፍሬዎች መገኘታቸው ተክሉ ለሕክምና እና ለተለያዩ መንፈሳዊ ስነ ስርዓቶች ምን ያህል ትልቅ ቦታ ይሰጠው እንደነበረ ያረጋግጣል። በቻይና እና በህንድ ባህላዊ ሕክምና ውስጥ ደግሞ በብዙ ሺህ ዓመታት በላይ ለሆድ መታወክ፣ ለትኩሳትና ለሰውነት መቆጣት፣ እብጠት እንደ ዋነኛ ማስታገሻ ሲያገለግል ኖሯል። የድንብላል ፍሬ ይህን ሁሉ የመድኃኒትነት ኃይል ሊያገኝ የቻለው በውስጡ በያዛቸው እጅግ የበለጸጉና ንቁ በሆኑ ተፈጥሯዊ ኬሚካሎች ባዮ አክቲቭ ኮምፓውንድስ ምክንያት ነው። እነዚህም ውስጥ ዋናው ሊናኖል ተብሎ የሚጠራው ነው። ተጨማሪም ደግሞ በውስጡ ኤሴንሻል ኦይሎችን ይዟል። ይህ ዘይት ለድንብላል ፍሬ ልዩ የሆነ መዓዛ የሚሰጠው ሲሆን በሳይንሳዊ ምርምሮች የተረጋገጠ የጸረ ባክቴሪያ፣ የጸረ ፈንገስ ማስታገሻ እና የጸረ ብግነት አንቲኢንፍላማቶሪ ባህሪያት እንዳሉት ተረጋግጧል። ድንብላል እንግዲህ ከሲናኖል በተጨማሪ እንደ ቦርኔኦል፣ ሲኒዮል፣ ፒኒን እና ተርፔኒን የመሳሰሉ ጠቃሚ ተለዋዋጭ ዘይቶችን ይዟል። እነዚህ ውህዶች በጋራ በመሆን የሰውነታችን ሌሎች አንቲኦክሲዳንት ምንጮች ናቸው። በቫይታሚን በኩል ስንመለከት ፍሬው በጥቃቅን መጠኑ ውስጥ ነው ከፍተኛ የቫይታሚን ሲ፣ የቫይታሚን ኬ፣ የቫይታሚን ቢ ስብስብ በተለይም ታያሚን እና ሪቦፍላቪን እንዲሁም እንደ ካልሲየም፣ ብረት፣ ማግኔዥየም እና ፖታሺየም ያሉ ማዕድናትን ይዟል። ይህ የተመጣጠነ ምግብ እንደ የኬሚካል ውህድ ድንብላልን ተራም የኩሽና ማጣፈጫ ብቻ ሳይሆን በተፈጥሮ ፋርማሲ ውስጥ ግንባር ቀደም ስፍራ የሚሰጠው የጤና መጠበቂያ መሆኑን ማወቅ ያስፈልጋል። በሚቀጥሉት እንግዲህ ምዕራፎች ውስጥ እነዚህ የድንብላል ፍሬ ውስጣዊ ይዘቶች በተለያዩ የሰውነታችን ክፍሎች ላይ የሚያመጡትን አስደናቂ የጤና ጥቅሞችን በጥልቅ እንመለከታለን። እንደሚከተለው ተከታተሉኝ። ሰብስክራይብ፣ ሼር እያደረጋችሁ ተከታተሉኝ። አንደኛ ድንብላል እንግዲህ ኃይለኛ የጸረ ኦክሲዳንት ምንጭ ነው። የድንብላል ፍሬ በውስጡ የያዛቸው ፍላቮኖይድ እና ፖሊፌኖይድ
በሰውነታችን ውስጥ ፍሪ ራዲካል በሚባሉ ጎጂ ኬሚካሎች ሳቢያ የሚከተሉትን ኬሚካላዊ ጉዳቶች ወይም ደግሞ የጤና ጉዳቶችን በመከላከል ረገድ ከፍተኛ ሚና ይጫወታል። ይህ መከላከልን እርጅናን ለመቀነስና ለካንሰር የመጋለጥ ዕድልን ለማጥበብ በከፍተኛ ሁኔታ ይረዳል። በሁለተኛ ደረጃ እንግዲህ የጸረ ባክቴሪያ በተፈጥሮ እና ጸረ ፈንገስ አንቲ ማይክሮባያል ባህሪ ያለው በፍሬው ውስጥ የሚገኘው ተለዋዋጭ ዘይት ሊናሎል የተለያዩ ተላላፊ በሽታዎችና የሆድ ውስጥ ባክቴሪያዎችን በማጥፋት ረገድ እጅግ ፈጣን ምላሽ ይሰጣል። በተለይም በምግብ መበከል ሳቢያ ለሚከሰት ተቅማጦች ጥሩ መፍትሄ ነው። በላቦራቶሪ ጥናቶች እንደሚያመለክቱት ድንብላል ሳልሞኔላ እና ኢኮላይ የተባሉ አደገኛ የባክቴሪያዎችን የመከላከልና የማጥፋት ከፍተኛ አቅም እንዳለው ተረጋግጧል። በአራተኛ ደረጃ በደም ውስጥ የሚመረተውን ኢንሱሊንን እንዲፈጠር በማድረግና ወደ ደማችን እንዲለቀቅ በማድረግ የስኳር መጠንን በሰውነታችን ውስጥ እንዲቀንስ ያደርጋል። ይህ እንግዲህ ከስኳር መድኃኒት ጋር አብሮ መወሰድ የለበትም። በአራተኛ ደረጃ የልብ ግፊትና ኮሌስትሮልን ይቆጣጠራል። በአምስተኛ ደረጃ ደግሞ የምግብ መፈጨት ስርዓትን በተሻሻለ መንገድ ያፋጥናል። ምክንያቱም በተለያዩ በውስጡ ባሉት ኬሚካሎች የተነሳ ምግብ በቀላሉ በጨጓራችን ውስጥ እንዲፈጭ በማድረግ ምግብ ወደ ሰውነታችን በቀላሉ ጥቅም ላይ እንዲውል ያደርጋል ማለት ነው። በቀጣይ በመጨረሻም ደግሞ አእምሮንና ነርቭን በማነቃቃት ረገድ ከስትረስ ነፃ በማድረግ ረገድ ከፍተኛ ጠቀሜታ እንዳለው ሳይንስ አረጋግጧል ማለት ነው። ከዚህ ከድንብላል ፍሬ አወሳሰድ ጋር በተያያዘ ጠንቀቅ ያለብን ወይም ጥንቃቄዎቹን እንደሚከተለው አቀርብላችኋለሁ። የደም ስኳር ማሽቆልቆልን ለምሳሌ ድንብላል በስኳር መጠንን በከፍተኛ ሁኔታ ስለሚቀንስ ከስኳር መድኃኒቶች ጋር በፍጹም ሊወሰዱ አይገባም፣ ጥንቃቄ ያስፈልጋል። እርጉዝ ሴቶች ድንብላልን በምግብነት ደረጃ ከመውሰድ በላይ በብዛት ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። በሶስተኛ ደረጃ ደግሞ ደም እንዳይረጋ ሊያዘገይ ስለሚችል ቀዶ ጥገና ለማድረግ ያቀደ ሰው ከ2 ሳምንት በፊት ማቆም አለበት። በቤት ውስጥ እንግዲህ የድንብላል ሻይ አዘገጃጀት እንዴት እንደሆነ አሳያችኋለሁ። የመጀመሪያ ደረጃ በግብዓትነት የምንጠቀማቸው እነዚህ የሚከተሉት ናቸው። 1 የሾርባ ማንኪያ የደረቀ ድንብላል ፍሬ እናዘጋጃለን። ሁለተኛ ደግሞ 2 ኩባያ ንጹህ ውሃ እናዘጋጃለን። በሶስተኛ ደረጃ ግማሽ የሻይ ማንኪያ ኦርጋኒክ ማር እናዘጋጃለን። በቀጣይ ደግሞ ጥቂት ጠብታ የሎሚ ጭማቂ እናዘጋጃለን። ከነዚህ ግብዓቶች እንግዲህ የድንብላል ሻይ እናዘጋጃለን። እንዴት ነው የምናዘጋጀው? በአንደኛ ደረጃ የድንብላል ፍሬዎቹን በትንሹ መውቀጥ ያስፈልጋል። በሁለተኛ ደረጃ ውሃውን በብረት ድስት ውስጥ ጥዶ ማፍላት ያስፈልጋል። በሶስተኛ ደረጃ ደግሞ ውሃው ሲፈላ የተወቀጡትን የድንብላል ፍሬዎች መጨመር ያስፈልጋል። በአራተኛ ደረጃ እሳቱን በመቀነስ ድስቱን ከድኖ ለ5 እና ለ10 ደቂቃ ያህል በዝቅተኛ ሙቀት ማብሰል ያስፈልጋል። በአምስተኛ ደረጃ እሳቱን ካጠፉ በኋላ ለ3 ደቂቃ ያህል እንዲረጋጋ መተው ያስፈልጋል። በስድስተኛ ደረጃ ፈሳሹን አጥልሎ በኩባያ ውስጥ በማድረግ ማርና የሎሚ ጭማቂ መጭመቅ ሞቅ ባለ ሁኔታ ጠዋት በባዶ ሆድ 1 ብርጭቆ ወይም 2 ብርጭቆ መጠጣት ይቻላል ማለት ነው። በዚህ መልክ በጠዋት ከወሰድነው ከላይ የገለጽኳቸውን የጤና ጥቅሞች ማግኘት እንችላለን ማለት ነው። ከዚህ በተጨማሪ የቫይታሚን ይዘቱም ከፍተኛ ስለሆነ በሰውነታችን በሽታ የመከላከል አቅም በመገንባት ረገድ ከፍተኛ ሚና ይጫወታል። እንግዲህ የዩቲዩብ ቤተሰቦችን ለዛሬ ያቀረብኩላችሁ በድንብላል የፍሬ የጤና ጥቅሞች ላይ ይህን ይመስላል። ሰላም ዋሉ።